የሞተችበት ምክንያት ምንድነው ስንል ጌታችን በከርሰ መቃብር ስላረፈባት ነው ማለት ነው። አስተውሉ። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ ያለባት ዕለት በመሆኗ ቀዳሚት ስውር ትሰኛለች ማለት ነው። ቀዳሚት ስውር የተባለችበት ምክንያት በዓመት አንድ ጊዜ ስለምትጾም ነው። ይሄውም ታዲያ አሁን ቅድም እንደተነጋገርነው ቅድስት ድንግል ማርያምና ወዳጆቹ ቅዱሳን ሐዋርያት ጌታችን ተላልፎ ከተሰጠባት ዕለት አንስተው ብርሃነ ትንሣኤውን እስከሚያዩ ድረስ እህል ውሃ ባፋቸው አልዞረም ማለት ነው። ይመኩበትና ተስፋ ያደርጉት የነበረው አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በሞት በጾም አክብረዋታል ማለት ነው። በጾም አክብረዋታል። ከቅዱሳን ሐዋርያት በቅብብሎሽ በመጣው ትውፊት መሰረት ታዲያ ቅዱሳን ሐዋርያት በማዘን በመጾም በመጸለይ ዕለቷን እንዳከበሯት የተዋሕዶ ልጆችም የተቻላቸው ከዓርብ ጀምሮ ያከፍላሉ። የተቻላቸው ከሐሙስ ጀምሮ ያከብራሉ። ሐሙስ ማታ በልተው ከዓርብ ጀምሮ ያከፍላሉ።